ሰበር ዜና በአዲስ አበባ ለገጣፎ አቅራቢያ አካባቢ በሚገኘው የመከላከያ ካምፕ ላይ ከባድ የተኩስ ልውውጥ ሲደረግ 12 የመከላከያ ሰራዊት አባላት መገደላቸው ተሰማ። መከላከያ ካምፕ ውስጥ በተነሳው ውጊያ ያገዛዙ ወታደሮች እርስ በርስ መገዳደላቸው ተሰምቷል። በካምፕ ውስጥ በነበረው ውጊያ 12 ሰዎች ሲገደሉ አንድ የቡናና ሻይ ቁርስ ሰራተኛ በተኩስ ልውውጡ መሃል መገደሏ ተረጋግጧል። የእርስ በርስ ውጊያው የተከናወነበት ትናንት ከሰዓት ሲሆን ወደ ወሎ ተሄዳላችሁ ተብለው የነበሩ የ94ኛ ክፍለ ጦር ወታደሮች በዝግጅት ላይ ባሉበት ወቅት የኦሮሚያ ልዩ ኃይልና ሚሊሻ ወደ ካምፑ በመግባት የመከላከያ ዩኒፎርም እየለበሱ ከነሱ ጋር መቀላቀል ሲጀምሩ ይሄ ለምን ይሆናል? የመከላከያን ስም እያጎደፍን ነው፣ ይሄን አንቀበልም ያሉ ወታደሮች ተረሽነዋል። ጓዶቻችንን እንዴት ተረሽናላችሁ በሚል የእርስ በርስ ውጊያ የተደረገ ሲሆን ለአንድ ሰዓት የተኩስ ልውውጥ የነበረ ነው ተብሏል። በዚህ 12 ወታደር ሲሞት የቆሰሉም ብዙ ናቸው ተብሏል። ተኩሱን ለማቆም ከፍተኛ ጀነራሎች ወደ ቦታው በፍጥነት ይሄዱ ሲሆን ተኩሱን አረጋግተውታል። አሁን ተቃውሞ ያስነሱትን ወደ ወታደራዊ እስር ቤት እያጋዟቸው ነው ተብሏል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ሰበርና በይት መረጃዎች ይዤ ቀርብ ያለው። በቅድሚያ ማረስተ መረጃዎችን ከወልዲያ ቅርብ ርቀት ጀግኖቹ ፋኖቻችን ታላቅ ጀብድን ፈጽመዋል። የአብባ ምስራቅ አማራ ቀጣና ምኒልክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ ያገዛዙ ሰራዊት ላይ አማይ ሜጫ ደፍጣ በመያዝ በፈጸሙት ጥቃት ኦራል ላይ የነበረው ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙት ቁስለኛ የተረፈውን በትንትኑን በማውጣት ከባድ ሰብአዊ ኪሳራ በማድረስ ታላቅ የጦር ጀብድ ፈጽሟል። ወልዲያ ከተማ አሁን ላይ ጀግኖቹ በአራት ማዕዘን ከቧት ወደፊት እየተጓዙ ይገኛሉ። ዝርዝር ጉዳዩን ልነግራችኋለን። የደመሰስነው መግለጫ ቢያወጡም የፋኖ ኃይሎች በበኩላቸው ከህዝብ ጋር እየሰራን ነው ብለዋል። ሌላኛው የምታደምጡት መረጃ ነው። በትግራይ ክልል መዲና ቀበሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን አንድ የሀገር ውስጥ ሚዲያ ያነጋገራቸው ነዋሪዎች ገለጹ። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸው መረጃዎች የምታደምጡ ይሆናል። የህዝባዊ ትግል የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹ እያላችሁ ለህዝብ ሲል ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ዝነኛው ዞብላምባ ድል ቀናው። በትናንትናው ዕለት የአብባ ምስራቅ አማራ ቀጣና ምኒልክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረው ያገዛዙ ሰራዊት ላይ አማይ ሜጫ ደፈጣ በመያዝ በፈጸሙት ጥቃት ኦራል ላይ የነበረውን ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን በትንትኑን በማውጣት ከባድ ሰብአዊ ኪሳራ በማድረግ ታላቅ የጦር ሜዳ ጀብድ ፈጽሟል። ወልዲያ ከተማ አሁን ላይ ጀግኖቹ በአራት ማዕዘን ከቧት ወደፊት እየተጓዙ ይገኛሉ። እንዲሁም በሰሜን ወሎ ላስታ ዞን ስላለው ውጊያ የተለያዩ መረጃዎች ወጥተዋል። በሰሜን ወሎ ዞን ላስታ ወረዳና አካባቢው ስላለው የጸጥታ ሁኔታ ከብልጽግና ሰራዊትና ከፋኖ ኃይሎች የተለያዩ መግለጫዎች ወጥተዋል። ያገዛዙ ሰራዊት በፋኖ ኃይሎች ላይ የበላይነት አግኝቻለሁ ሲል የፋኖ ኃይሎች በበኩላቸው ከህዝብ ጋር እየሰራን ነው የሚል መግለጫ አውጥተዋል። ያገዛዙ ሰራዊት የፋኖ ኃይሎችን ደምስሻለሁ የሚል መግለጫ አውጥተዋል። አገዛዙ እንዳስታወቀው በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን የፋኖ ኃይል መደምሰስ መቻሉን ገልጿል። የሰንደቅ ክፍለ ጦር ምክትል አዛዥ ሻለቃ አብዲ መሐመድ በቡድኑ ላይ ቁሳዊና ሰብአዊ ኪሳራ መድረሱን ተናግረዋል። ሻለቃ አብዲ አክለውም ታጣቂዎቹ ዘርፈው ሲጠቀሙበት የነበረው ተሽከርካሪ ሞተር ሳይክል፣ የተለያዩ መሳሪያዎችና የህክምና ቁሳቁሶች በቁጥጥር ስር መዋላቸውን አስታውቋል። ይህንን መረጃ በማጠናከር የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ ሰራዊቱ የሰላም አማራጭ አንቀበልም ባሉ ሸኔና ፋኖ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። ጀነራሉ እነዚህን ኃይሎች የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶች ሴራ አስፈጻሚዎች ናቸው ሲሉ ከሰዋል። ነገር ግን ሜጀር ጀነራል እሳቸው የሚያገለግሉበት አገዛዝ ከዛሬ 2 ዓመት በፊት ከኤርትራ ሰራዊት ጋር ሆኖ ትግራይ ላይ መዝመቱን እየዘነጉት ይመስላል። አሁንም ቢሆን መሪ የሚሉት አብይ አህመድ የአረብ ኤምሬትስ የአፍሪካ ቀንድ ጉዳይ አስፈጻሚ መሆኑ የሚታወቀው መሆኑን አማረ ባህታ መረጃ የሌላቸው አስመስሎባቸዋል። አገዛዙ ይህን መግለጫ
ካወጣ በኋላ የፋኖ ኃይሎች በበኩላቸው መግለጫ አውጥተዋል። ህዝቡ ነጻነቱን አግኝቷል ሲሉ በመግለጫቸው አመልክተዋል። በተቃራኒው የአፋብኃ ምስራቅ አማራ ቀጣና ላስታ ጀነራል አሳምነው ጽጌ ኮር የፋኖ አደረጃጀት ኃይሎቻችን በተቆጣጠራቸው የላስታ ወረዳ ቀበሌዎች ከህዝብ ጋር ውይይት ማድረጋቸውን አስታውቀዋል። የክፍለ ጦሩ ቃል አቀባይ ፋኖ የጸደው አማራ እንዳለው አመራሮች ከብልባላ ገጠራ የወልደ ንጉስ ህዝቦች ጋር ጥቅምት 30 ቀን 2018 ዓ.ም ውይይት አድርገዋል። በዚህ ውይይት ላይ ህዝቡ በነጻነት ሐሳቡን እንደገለጸ የጠቀሰው መግለጫው ነዋሪዎቹ ፋኖ ከመምጣቱ በፊት ሰብላችን ይወድም ነበር፣ ሌቦችና ወንበዴዎች በስተው ህዝቡ በስጋት ይኖር ነበር ማለታቸውን ዘግቧል። አክሎም ነገር ግን ፋኖ ከመጣ ወዲህ ነጻነታችንን አግኝተናል፣ ትግሉን እኛም እንደግፈዋለን፣ ከጎናችሁ ነን በማለት ህዝቡን ድጋፉን መግለጹን አስታውቋል። በዚሁ ጊዜ ከግጭቱ ጋር በተያያዘ የፋኖ አመራሮች ሞት ዜናም ተሰምቷል። የራስ አሞራው 3ኛ ኩራ አስተዳደር ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ የነበረው ፋኖ ጌትነት መሳፍንት መስዋዕትነት መክፈሉን የፋኖ አመራር የሆነው ሀብቴ ወልዴ ባወጣው የሐዘን መግለጫ አስታውቀዋል። የሐዘን መግለጫው ጌትነት መሳፍንት በአጅሬ ግንባር በተሰማራበት ወቅት በከሃዲ ከኋላ ተመተህ ህይወቱን ማለፉን የገለጸ ሲሆን ይህም በግጭቱ አካባቢ የውስጥ አርበኝነትና ክህደት ችግሮች መኖራቸውን የሚያመላክት ነው ተብሏል። በሌላ በኩል በኦሮሚያ በክርስቲያኖች ላይ የሚፈጸመው ጥቃት ስጋት መፍጠሩን አንድ ሪፖርት አመለከተ። በኢትዮጵያ በተለይም በኦሮሚያ ክልል በክርስቲያን ማህበረሰብ አባላት ላይ ያነጣጠረ ስደትና ጥቃት እየጨመረ መምጣቱን አሳሳቢ መሆኑን አንድ ዘገባ አመልክቷል። በጥቅምት ወር ብቻ በክልሉ ምስራቅ አርሲ ዞን ከ25 በላይ የኦርቶዶክስ ክርስቲያኖች መገደላቸውን ካቶሊክ ሄራልድ ላይ ዛሬ ባወጣው ዘገባ ተገልጿል። በተለይም በሆለንቆ ዋቢ ወረዳ በአንድ ቤተሰብ አባላት ላይ በደረሰ ጥቃት 5 ሰዎች ሲገደሉ ታሪካዊ አስቦት ገዳምም ጥቃት አስተናግዶ አንድ ኦርቶዶክሳውያን ሲገደሉ ልጁ ከባድ ጉዳት እንደደረሰበት ዘገባው ጠቅሷል። ጥቃቱ በካቶሊክ ማህበረሰብ ላይ ያነጣጠረ መሆኑ የተገለጸ ሲሆን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ድርጊቱን በጽኑ አውግዘዋል። ጉባኤው ባወጣው መግለጫ በምዕራብ ሐረርጌ በቅድስት ማርያም ካቶሊክ ቤተክርስቲያን አቅራቢያ ካቶሊኮች መሞታቸውንና ንብረት መቃጠሉን በመጥቀስ ይህ ኢሰብአዊ ድርጊት መሆኑን ገልጸዋል። ጳጳሳቱ መንግስት የዜጎችን ሰላምና ደህንነት እንዲያስከብርና አስፈላጊውን ህግ የማስከበር ስራ እንዲሰራ አሳስበዋል። ለጥቃቶቹ ተጠያቂነት በተመለከተ የተለያዩ አካላት የተጠቀሱ ሲሆን የኦሮሞ ነጻነት ሰራዊት በተወሰኑ ጥቃቶች እጁ እንዳለበት አንዳንዶች ሲቢጠቅሱም የቀድሞ የቡድኑ የፖለቲካ ክፍል በበኩሉ በሲቪሎች ላይ ለሚደርሰው ግፍ መንግስት ተጠያቂን አድርጓል። የብሔር ሃይማኖት ጽንፈኞች ከጥቃቱ ጀርባ ሊኖር እንደሚችሉም ዘገባው አመልክቷል። ኢትዮጵያ ከዚህ ቀደም የሃይማኖት ግጭት ታሪክ ያላት ሲሆን እንደ አውሮፓውያን አቆጣጠር በ2022 በሙስሊሞችና በኦርቶዶክስ ክርስቲያኖች መካከል በተፈጠረ ግጭት 30 ሰዎች መሞታቸውን ተከትሎ የተባበሩት መንግስታት ጣልቃ ገብቶ እንደነበርም ዘገባው አስታውሷል። በሌላው መረጃችን በትግራይ ክልል መዲና ቀበሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን አንድ ሀገር ውስጥ ሚዲያ ያነጋገራቸው ነዋሪዎች ገለጹ። ህዝባዊ ወያኔ ሓርነት ትግራይ ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎችን ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዝቀዙን አዲስ ማለዳ የተሰኘ ጋዜጣ ያነጋገራቸው ነዋሪዎች ገልጸዋል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪ ለአዲስ ማለዳ እንደተናገሩት ጥቃቱ ተፈጽሟል ከተባለው ጊዜ ወዲህ የቀድሞ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ በያ ጉዳይ ሲሉ የገለጿቸው ነጋዴዎች ሁኔታውን ተጠቅመው ለማትረፍ ምግብና ምግብ ነክ ባልሆኑ ሸቀጦች ላይ ዋጋ ከፍተኛ ጭማሪ ማድረጋቸውን ገልጸዋል። ወደ 1800 ብር ማሻቀቡን አመልክተዋል። በክልሉ ከሚመረቱና በቅርቡ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ መኮረኒ፣ ሩዝና የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸው ተናግረዋል። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተነገረ አስተያየት ሰጪዎቹ በሸቀጦች ላይም ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ለአዲስ ማለዳ ሲናገሩ ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደሙ ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሐሳብ የለውም። የመቀሌ ከተማ ከ2 ዓመት አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታተም ተናግረዋል። ሌላኛው አዲስ ማለዳ ያነጋገራቸው ነዋሪ በበኩላቸው ህብረተሰቡ
ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘው ቅድመ ጥንቃቄን ጠቅሰዋል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩል ጥሬ ገንዘብ የለም የሚሉ ምላሾች የተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት መጫሩን አስረድቷል። ይህም የጦርነት ደመና በመስጋትም ገንዘብ የሌለውም ጭምር ከዚህም ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫነው ድምጽ ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚህ እንዲያገለል ሲሉ ጥሪ አስተላልፈዋል። ያለን ቁስል ይበቃናል፣ ሌላ ተጨምሩብን ያሉን ነዋሪው ሁሉም አካላት ጦርነት በማስቀረት ወደ ስምምነት መምጣት በሚችልባቸው ሁኔታዎች ላይ መምከር አለባቸው ሲል ምክረ ሀሳባቸውን ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ሲል ወንጀላውን ውድቅ ማድረጉ አይዘነጋም። የፌዴራሉ መንግስት ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሁለቱንም ክልሎች ወቅታዊ ሁኔታ በተመለከተ ያለው ነገር የለም። ወደ ውጭ ዘገባችን ስናልፍ ትራምፕ አልሻራንን አወደሱ። የሶሪያው ፕሬዝዳንት አህመድ አልሻራን ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኙ። ጊዜያዊ ፕሬዝዳንቱ ዋሽንግተንን በመጎብኘት ላይ ሳሉ አሜሪካ በሶሪያ ላይ የተጣሉ ጠንካራ ማዕቀቦችን ለማንሳት ወስናለች። በሽር አልአሳድ ከተናገሩት በኋላ ደማስቆ ከምዕራቡ ዓለም ጋር ኢኮኖሚያውን ለማስተሳሰር እየሰራች መሆኑን አስታውቃለች። አልሻራ ከአልቃይዳ መሪነት ወደ ሶሪያ ፕሬዝዳንትነት ከፍ ያሉ ከመሆናቸው ባሻገር የደማስቆ ፖለቲካ ከምዕራቡና ከምስራቁ ጋር የማዛመድ ውጥን ይዘው የተነሱ ይሆናል። በአሁኑ ሰዓት ከአሜሪካ ጋር ያላቸውን ግንኙነት የወዳጅነት ሀገር ለማድረግ እየሰሩ ነው። ዶናልድ ትራምፕም የመጡበት ካስቸጋሪ ቦታ ነው፣ እሱም ብርቱ ሰው ነው በማለት አልሻራንን አሞካክሸዋቸዋል። ከተለያዩ የአማጺ ክንፎች ወጡ በመሆናቸው ፖለቲካዊ ልምድ ወስደው ለሶሪያ የሚበጀን እያደረጉ ነው ብለዋቸዋል። በእርግጥም የተለያዩ ስጋቶች አሉባቸው፣ አያሌ ናቸው። ሶሪያ ውጤታማ እናደርጋታለን የሚል ሐሳብ ያጋሩት ፕሬዝዳንት ትራምፕ በመካከለኛው ምስራቅ አሁንም ሰላም ሰፍኗልን ብለዋል። መሪዎቹ መገናኘታቸውን በመካከለኛው ምስራቅ አሜሪካ አዳዲስ የፖለቲካ ፍላጎቶች እያሳየች እንደሆነ ይጠቁማል። ሰላም ጤና ይስጥልን። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለ። በአማራ ክልል ምዕራብ ጎጃም የሚገኘው ግዙፉ የወታደራዊ ማሰልጠኛ ካምፕ ብር ሸለቆ በፋኖች ጥቃት ተፈጸመበት። በኢትዮጵያ ሰዓት አቆጣጠር እኩለ ቀን እንዳለፈ በተፈጸመው በዚሁ ጥቃት የወታደራዊ ማሰልጠኛ ካምፑ በርካታ ይዞታዎች በሞርታር መመታታቸውን ያገኘነው መረጃ ያመለክታል። ሰሞኑን ከፍተኛ ቁጥር ያለው ምልምል ወታደሮችን እያስገባና እያስወጣ ባለው በብር ሸለቆ ወታደራዊ ካምፕ ላይ የአማራ ፋኖ በጎጃም የፈጸመው ጥቃት ለጊዜው ቁጥራቸው በውል ያልታወቁ ምልምል ወታደሮች እንዲበታተኑና በአቅራቢያቸው ወደሚገኙት ጫካማ አካባቢዎች መሸሻቸውን አርበኛ በለጠ አብርሃም የቋሪት ቀጠና የፋኖ አመራር አባል ለአንከር ሚዲያ ገልጿል። በዛሬው ጥቃት 7 ያህል መስመራዊ መኮንኖች መመታታቸውን በካምፑ ጥቁር አባይ የተሰኘው ግዙፍ መዝናኛ ክበብ መቃጠሉንና የማሰልጠኛ ካምፑ ትልቁ የውሃ ማጠራቀሚያ ታንከር መውደሙን አርበኛ በለጠ ገልጿል። በምስራቅ እዝ ስር ከነበሩ የአማራ ተወላጅ የሰራዊቱ አባላት መካከል 85 በመቶ የሚሆኑት በተለያዩ ምክንያቶች መክዳታቸው ተገለጸ። ዘመናዊ ታንክና ድሮን ታጥቀን ክላሽ በያዘ የጽንፈኛው ኃይል ተደጋጋሚ ጥቃት እንዴት ይደርስብናል ሲሉም የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ መናገራቸውን የደረሰን መረጃ አመልክቷል። ከተለያዩ ወታደራዊ ማሰልጠኛ ካምፖች የተወጣጡ የምስራቅ እዝ ወታደራዊ አመራሮች ሰሞኑን ባደረጉት ግምገማ የመከላከያ ሰራዊቱ የመዋጋት ሞራሉና አቅሙ መዳከሙን በተመለከተ በሰፊው መነጋገራቸው ታውቋል። በግምገማው መድረክ ላይ የተገኙት የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ቁጣ በተቀላቀለበት ንግግር ዘመኑ የፈጠራቸውን ውድና ዘመናዊ የጦር መሳሪያዎች ታጥቀናል